ላሙድ የዩቲዩብ ቻናል ተከታታዮቼ ዛሬ ይዤላችሁ የመጣሁት የሚገርም የኦንላይን ስራ ሲሆን የኦንላይን ስራ የሚሆነው በጌም የሚከፍል የኦንላይን ስራ ነው። ሪፕ ሪዋርድ ይባላል። ከፕሌይ ስቶር እና ከአፕ ስቶር ማውረድ ትችላላችሁ። ይህንን አፕሊኬሽን ለማግኘት ፕሌይ ስቶር ላይ ትገባላችሁ። ከዛ ሰርች ማድረጊያው ላይ ገብታችሁ ሪፕ ሪዋርድ ብላችሁ ትጽፋላችሁ። እንደምትመለከቱት ይሄኛው አፕሊኬሽን መጥቶልኛል። እኔ ኢንስታል ስላደረኩት ኦፕን ነው የሚለኝ። ለእናንተ ኢንስታል አድርጉት ይላችኋል። ኢንስታል ካደረጋችሁ በኋላ ኦፕን አድርጋችሁ ትገባላችሁ። አፕሊኬሽኑ ውስጡ ይሄንን ይመስላል። እየከፈተ ነው። ቆይ ጠብቁት። ይሄን ይመስላል ውስጡ። እንደምትመለከቱት በጣም ነው የሚያምረው ውጩ ምናምን እና አሁን እንደምታዩት እዚህ ጋር ያሉትን በሙሉ ከስር ያሉትን ታስክ ምናምን የሚለው አሁን አይከፈትላችሁም። ትንሽ ጌም ከተጫወታችሁ በኋላ ነው። ለአንድ ደቂቃ 2 ደቂቃ ምናምን ነው። ትንሽ ብዙ አይቆይም። ከዛ ፕሌይ ጌም የሚለውን ትነኩና እዚህ ውስጥ አንድ ጌም ይጠብቃችኋል። እኔ እንኳን ላይኖር ይችላል ስለተጫወትኩት። አያችሁት? እኔ ጋር ምንም ጌም የለም። ለመሰላችሁ ከዚህ በፊት ስለተጫወትኩት ነው። እናንተ ከሱ ጋር ጌም ተጫወቱና ቀጣይ ወደ ልክ ታስክ ምናምን የሚለው ከተከፈተላችሁ በኋላ ይሄንን ትነኩታላችሁ። ይሄን ከነካችሁት በኋላ አያችሁት እዚህ ጋር ብዙ አይነት አማራጮች አሉ። እዚህ ጋር ታስኮች ምናምን አንዱን ትመርጡታላችሁ። ችግር የለውም። እዚህ ጋር ስንገባው በጣም ብዙ ጌሞች ይመጣሉ። አያችሁ ውስጥ ኔክስት ትሉትና አሁን እኔ ምንም አይነት ጌም የለኝም። ሌላ ቼክ እናደርጋለን። አሁን ከዚህ ውስጥ ሎኬሽናችን ኢትዮጵያ ስለሆነ ነው በጣም ብዙ ጊዜ የሚያስቸግረን። ያው እነዚህ ጌሞች አሉ እንደምትመለከቱት እነዚህን ያህል ይከፍላችኋል። አያችሁ ተመልከቱ። ከነዚህ ጋር አሁን ሌላም እንፈልጋለን። አሁን እዚህ ጋርም የለም። ኢትዮጵያ ስለሆነ ያን ያህል ብዙ ነገር ሎኬሽኑ ኢትዮጵያ ስለሆነ ብዙ ነገር ላይኖር ይችላል፣ ግን የተወሰነ አለ። እዚህ ጋር ተመልከቱ። እዚህ ጋር በጣም ብዙ ማለት ነው። እነዚህ ሁሉ ይሰጣችኋል። ከስር ያላችሁ ኮይን አያችሁታ። 10,000 ኮይን $1 ነው። ለዛ ነው። ሁለተኛው ደግሞ ኢንቫይት በማድረግ ነው። ኢንቫይት በማድረግ ብዙ አይከፍላችሁም፣ ግን 100 ኮይን ይሰጣችኋል። 100 ኮይን በጣም ትንሽ ነው፣ $1 ነው። በጣም ብዙ ከጋበዛችሁ ግን ምንም አይልም። እና ደግሞ ስታርት እዚህ ጋር ያለው ደግሞ ተመልከቱት። እዚህ ጋር ደግሞ ዴይ 1 ዴይ 2 ምናምን እያደረጋችሁ እዚህ ጋር ያለውን እየነካችሁ ምናምን እስከ ስንት ቀን የምትቆዩ ይመስላችኋል? አይ ግን በጣም ብዙ ነው። ይሄ ራሱ ለእናንተ አይሆንም። ለ500 ቀን ከቆያችሁ ምናምን በጣም እንደዚህ እንሰጣችኋለን ነው የሚለው። እሱ ግን ለእናንተ አልመክራችሁም። እና ለእናንተ የምመክራችሁ ያኛው ነው። ከዛ በተጨማሪ ዊዝድሮ አደራረግ ነው። ዊዝድሮ አደራረግ ደግሞ በጣም ቀላል ነው። እንደምትመለከቱት ይሄ ነው። ባይናንስ የሚለውን እየተመለከታችሁት ነው። ባይናንስ ዩኤስዲቲ በባይናንስ ዩኤስዲቲ ይከፍላቸዋል። አያችሁት? 5000 ኮይን $5 ነው። እንደተለመደው እንደሌሎቹ ማለት ነው። በዩሲ ይከፍላል። በፐብጂ ዩሲ ማለት ነው። በፔፓል ካሽ ይከፍላል። ሞባይል ካርድ ምናምን ይከፍላል። በፈለጋችሁት መውጣት ትችላላችሁ። ለማንኛውም እኔ አዲስ የዩቲዩብ ጀማሪ ስለሆንኩ አበረታቱኝ። ፎሎ እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ይመቻችሁ።